እሺ በቅድሚያ ለዚህ ጠቅላላ ጉባኤ የ2017ን የ12 ወር ኦዲት ሪፖርት እንድናቀርብ እድሉ ስለተሰጠን ኦዲት ድርጅቱ ስም ከፍተኛ ምስጋናችንን እንዳቀረብ የኦዲት ድርጅቱ ስም ካሳዬ አሰፋ የተመሰከረለት ኦዲት ድርጅት ይባላል። በቦታው ተገኝተው የስራው ከሰሩት እና ሪፖርቱ ካቀረቡት ግለሰቦች መካከል አንዱ ነኝ። ይህን ጋር ካለው ጊዜ እጥረት አኳያ ከተሰጠን 10-15 ደቂቃ ቅድም ሪፖርት በአቶ ዮሐንስ ከቀረበው ቁጥሮችንና ክንውኖች ቦታዎች የት ናቸው እዚህ ውድድር የሚለው ተደጋጋሚ ሀሳቦች ሳይሆን ኦዲት መናገር ወይ ለጠቅላላ ጉባኤው አባላት መድረስ ያለበት ነጥብ ለማድረስ በዚህ 10-15 ደቂቃ ከተሰጠኝ አለፍ ብዬ መነገር የለበት መድረስ ያለበት ነጥቦች እንዲደርሱ እሞክራለሁ። ወደ ቁጥሮች ከመሄዳችን በፊት አንድ ሁለት ነጥብ እንናገርና በአገራው ተናገር በኋላ ቀጥታ ወደ ሪፖርቱ ምን ይመስላል የሚለው ይላል። ያው ከኢትዮጵያ አትሌቲክስ ፌዴሬሽን ጋር ኦዲት ድርጅቱ ባለው ውል መሰረት ሁለት አይነት ኮንትራክቹዋል አግሪመንት አለ። ኢትዮጵያ አትሌቲክስ ፌዴሬሽን ገቢ፣ ወጪ፣ ሀብት ዕዳውን ሀብቱንና ካሽ ስቴትመንቱን ሰርቶ መርምሮ ለዚህ ጠቅላላ ጉባኤ አቅርቦልን በመስል ማቅረብ ያለምንም ገደብ ቃለ ጉባኤዎችን፣ የባንክ ስቴትመንቶችን፣ ፕሮሚሰሪ ኖቶችን የመሳሰሉ ነገሮች ከአትሌቲክ ከኢንተርናሽናል ፌዴሬሽን ጋር ውይይቶችን የቦርድ ሚቲንግ የማኔጅመንት ሚቲንግ የመሳሰሉ ነገሮች አግባብ ያላቸው ለኦዲተሩ የሚያስፈልጉ ሰነዶችን አቅርቦ ማስመልመል ማቅረብ የድርጅቱ ወይ የኢትዮጵያ አትሌቲክስ ፌዴሬሽን ድርጅት ግዴታ ነው። በዛ መሰረት አንድ ለጠቅላላ ጉባኤ የምናቀረው የገቢ ወጪውን ሀብትዳው ሪፖርት መስራት የኦዲተሩ ባለቤቶች ሰርተው ያቀረቡልን በውላችን መሰረት እና አገሪቱ ደግሞ የኦዲት በሚያዘው መሰረት። ሁለተኛ አስፈላጊ ያላቸውን ሰነዶች፣ ማብራሪያዎች፣ ቃለ ጉባኤዎች፣ የባንክ ሰነዶች የመሳሰሉትና የዓለምን ገደብ እንዳቀረቡልን ለዚህ ጠቅላላ ጉባኤ እንገልጻለን። ከስራ ድርሻ አኳያ የኦዲተሩ ስራ ድርሻ ደግሞ እነዚህ ሀሳቦች መርምሮ ከተለያዩ ፍሬምወርኮች ጋር አይቶ ነፃ ገለልተኛ ሆኖ ሙያው በሚያዘው ከሁሉ በስተጀርባ ዋናው ሙያው ነው። የኢንተርናሽናል ኦዲቲንግ ስታንዳርድ በቂ ናምና ስልጣን በመጠየቅ ማብራሪያዎችን በመጠየቅ ነፃ ገለልተኛ ከጥቅምና ከሰነድ አኳያ ማለት ነው። ስለዚህ የተከፈለው ኦዲት ክፍያ ሰናብሬት ፔመንትስ ከዛም በተጨማሪ ደግሞ ምንም አይነት የፋሚሊ ወይ የመሳሰሉ ግንኙነት እንደሌሉ አረጋግጦ መስራት አለበት። መስራት በዛ መሰረት የተከናወነ ነው የሚመስለን። ይሄ የግዴታችን ነው። ሌላው ወደ ቁጥሮቹ ወደ ገቢ መምሩና ቀቦልን ማጋሩት ገቢና ውጪ ወይ ባላንስሽት ከመግባታችን በፊት ይህ ሪፖርት ያለ ነው። ከምን መነጽር ነው? ትክክልም አለው ትክክልም አላለው የራሱ የኢትዮጵያ አትሌቲክስ ፌዴሬሽን ፖሊሲና ፕሮሲጀር የሚያለ የቻለ ፕሮግራመንት አለ የትክክል የመሳሰሉት እዚህ ላይ በከፊት ቀርበዋል። ኢትዮጵያ አትሌቲክስ ፌዴሬሽን እንደሚሰራ ሂሳብ መግለጫዎች የሚዘጋጅ በገንዘብ ቋሚ ንብረት በስቶችና እንደሚያዝ እንዴት እንደሚመዘገብ አላቂ እቃዎች እንዲሁም ገጽ 8 ላይ ባንክ 8 ላይ እነዚህ መመሪያዎች አሉ። በባንክና በባንክ ያለ ገንዘብ እንዴት መያዝ መቼ መታረቅ እንዳለ ተሰብሳቢና ቀጥተኛ ክፍያዎችስ ምንድን ናቸው? እንዴት መያዝ ያለባቸው ተከፋዮች ግብር በተመለከተ ያው የግብር ከፋይ ድርጅት ስለሆነ ፌዴሬሽኑ ግብር በተመለከተ እንዴት እንደሚሰራ ገቢዎች እንዴት እንደሚመዘገቡ የውጭ ምንዛሪ ካለ እንዴት እንደሚሰራ የመሳሰለዋል። እዛ ዝርዝር ውስጥ ገብቼ ብዙ ጊዜዎች ነው ይህን ወይ ልን የፈለጉት ይሄ ሪፖርት ንጹህ ነው ንጹህ ማለት ነው። ስለዚህ ፍሬምወርካችን የኢትዮጵያ አትሌቲክስ ፌዴሬሽን ፖሊሲና ፕሮሲጀሮች የመሳሰሉ ተማምሮ ተረድቶ ስራውን መስራት የኦዲተር ግዴታ። እነዚህና ሌሎች የመሳሰሉት እነዚህ ሳማራዊ ሆነ የቀረቡት ናቸው። ሌላው የአገሪቱ ፔንሽን አለ፣ ኢንካም ታክስ አለ፣ ሌሎች የታክስ ፕሮፊት ታክስ ተጨምሮ ትልቅ ግብር ከፋይ ከህንፃ ኪራይ ከሚያገኙ እና እሱን በመሳሰሉ ብዙ የሚመስል የአገሪቱ ግብር መገናዘብ ይመስላል ጤንነቱ ይመስላል የሚለው ነው። ሌላው ጠቅላላ ጉባኤ ከዚህ በፊት ካጸደቃቸው ነጥቦች ውስጥ እንዴት ይዳሰሳሉ የሚለው እነዚህ 3 እና 4 ነጥቦች በዋናነት ፌዴሬሽኑ እናንተ ያጸደቃችሁት መመሪያ፣ ፖሊሲ፣ ፕሮሲጀር ማኔጅመንት ያጸደቁ መሰል መነሰሩ ያውሎ የሀገሪቱ ግብ በሁለተኛ፣ በሶስተኛ ደግሞ ከዚህ በፊት በጠቅላላ ጉባኤ የሚሰጠቱትና ሌሎችን ፍሬምወርካችን መነጽራችን ወይም መለኪያችን ያ ነው ማለት ነው። በዚህ መሰረት ተሰርቶ ጤነኛ ከሆነ ጤነኛ ነው፣ ጤነኛ ካልሆነ ምን ቦታ ቅሸት አለ ላይ ማቅረብ ነው የኦዲተሩ ግዴታ። ቀጥሎ የተዳሰሱት እንትኖች ነጥቦች የተለያዩ ሚቲንጎች ተደርገዋል። ስራውን ከመጀመራችን በፊት ከሚመለከታቸው ከታች
የምታዩት እሱ ነው። ከውጭ ምንዛሪ ደግሞ ሀገራችን ከተከተለችው የብር ዲቫሉዌሽን ጋር ተያይዞ ደግሞ በዶላር የነበረ ገንዘብ ወደ 1.5 ሌሎች ጥቃቅን ገቢዎች ወደ ሌሎችና ከአትሌሽን ምናምን የተገኙ ገቢዎች አሉ። እነዚህ 16 ሚሊዮን ውስጥ ዋናው የተገኘው ያው ባንክ ላይ የተቀመጠ ለጊዜው ወለድ ገንዘቡ አይደል እንዳይሆን ስራ እስከሚሰራ ደረጃ የተቀመጠ ተወዳድረው ከባንኮች ጋር አሸነፉ ባንክ ላይ የተቀመጠ ገቢ ነው። ልዩ ልዩ ገቢ የሰጡንና ወደ ገጽ 4 እንደገና ስንመለስ ጠቅላላ 398 ሚሊዮን 223,701 የመጣውን እንዴት አረጋገጣችሁት? አንደኛ ከባንክ ጋር የተመሳከረ መሆኑ፣ የሰጠው ድርጅት ይህን ያክል ብቻ መስጠቱ፣ የተለያዩ ደብዳቤዎች ስፖንሰሮች የሰጡት የብቻ መሆኑን ኮረስፖንዳንስ ሌተሮችን በማየት ደረሰኞች ጋር በመመሳከር በአመት ውስጥ የተሰጠ የብቻ ገቢ መሆኑን ደረሰኞች፣ ባንክ ስቴትመንቶች እና ኮንፈርሜሽን ሌተር የሰጠው ሰው ይህን ብቻ በአመቱ መስጠት ነው። ለምሳሌ የአዲዳስን በተመለከተ ኦልሬዲ ያን አግሪመንት ጊዜ በፎሬን ኤክስቼንጅ ሬቱ አባስቶ ይህን ብቻ መስጠት ነው ያረጋግጣል። እሱም እንደዛው የተገኘ ነው እና ገቢውን በተመለከተ 398 ሚሊዮን 223,701 ነው ያገኘን። ይህን መርምራቸው አቅርቦ ያሉ እኛም ልዩነት አልገጠመንም። ይኸው ገቢ መሆኑን ከባንኩ ካደረግነው ማረጋገጫ ከደረሰኙ ከመሳሰሉት ጋር ያረጋገጥነው መሆኑን ለእናንተ እናረጋግጣለን። ቀጥሎ እዛው ላይ ገጽ 4 ላይ ወጪ ገቢው በዚሁ አጠር አድርጌ ካቀረብኩ ወደ ወጪ ቅድም የተለያዩ ቦታዎች ላይ ምን አይነት ስፖርታዊ አክቲቪቲዎች እንደተደረጉ የት ቦታ እንደተደረጉ ኢንተርናሽናል ሎካል የተባለ በሙሉ የሀገር ውስጥ ሀገራዊ ኢንተርናሽናል የመሰረተ ልማት የሽልማት የማበረታቻ ጠቅላላ ያዛ ውስጥ ከገባ ቅድም በአቶ ዮሐንስ በኩል የተቀረበ ዝርዝሩ ሳይሆን ግን ከኛ አኳያ 144 ሚሊዮን 395,579 ሲቀርብ የነበረው እኛ ጋር ያገኘነው ወጪ። እነዚህ ወጪዎች ደግሞ እንደዛ ላይ እንደምታዩት ሀገር ውስጥ ውድድር ይሄን 23 ሚሊዮን፣ ሀገራዊ ውድድሮች 12 ሚሊዮን፣ ኢንተርናሽናል ውድድር 27 ሚሊዮን፣ መሰረተ ልማት ትጥቅና ድጋፍ 22 ሚሊዮን 700 እያለ ሽልማት ማበረታቻ ለተለያዩ ሰዎች ሲሰጡ ነበር 3 ሚሊዮን። እንዲህ አስተዳደራዊ ወጪዎች ደግሞ 54 ሚሊዮን የሚሉ ወጪዎች አሉ። እነዚህ ወጪዎችም ከመጨረሻው ከአስተዳደራዊ ውጭ 54 ሚሊዮን ብንነሳ ገጽ 15 የመጨረሻው ላይ አለፍ አድርገን ፈጽመን ከዛ እነዚህ ሰነዶች እንዴት ትክክል ናቸው የሚለው ልክ እንደምታዩት 54 ሚሊዮን ነው። ከዚህ ውስጥ የሰራተኛ ደሞዝና ጥቅማ ጥቅም ነው ትልቁን የሚይዘው 12። ስለዚህ ስራው የሚሰራው ያው የግድ የዕለት ተዕለት ስራውን የቆመለትን ዓላማ ለማከናወን የአስተዳደር ስራዎች አስፈላጊ ናቸው። በእኛ አስተያየት እነዛ ወጪዎች ደሞዝ የተከፈለበት፣ ግብር የተከፈለባቸው፣ ጡረታ የተከፈለባቸው፣ ከግል ማህደር ጋር የተገናዘቡ ናቸው ወይ የመሳሰሉት እነማን ናቸው የሚለው ግል ማህደር ውስጥ ተወስዶ የታየ ነው። ህትመትና ጽሕፈት መሳሪያ እንደምታዙ ካለው አክቲቪቲ አኳያ ህንፃ ስራ ግብር ከግብር ቅድም ካገኙት ግብር ላይ አግኝተዋል 32 ሚሊዮን ካልኩት ደግሞ ያው 7 ሚሊዮን 817 ኋላ በዕዳነት የምናየው ነው። ምንም እንኳ ቢከፈልም እነሱ የተከፈለ ነው። እሱም ከዛ ጠቅላላ ጉባኤ ላይ የወጡ ወጪዎች፣ ወደ ታች ደግሞ ስፖንሰር ያመጡ ድርጅቶች የራሳቸው ኮሚሽን አላቸው 5 ሚሊዮን ወደ ታች እንደሚከ ሌሎች የጥገና 3 ሚሊዮን ይወጣል። የነዳጅ የመሳሰሉ ማስታወቂያና ዶቪዥን እነዚህ ከአስተዳደራዊ ወጪዎች ጋር የተያያዙ ናቸው። ትልቁን የሚይዘው ግን የህንፃው ግብር 7 ሚሊዮን ወደ 8 ሚሊዮን አለ። እንዲሁም ሰራተኞች ደሞዝ አለ። ከስፖንሰርሽፕ ውጭ የምታዩቸው ቁጥሮች እዛ ናቸው። ወደ ገጽ 14 ብንሄድ ገጽ 14 ላይ እነዚህ ደግሞ የኢንተርናሽናል ውድድሮች ናቸው። ዘረክረክ ላይ ሰብሰብ አድርገናቸው ለሪፖርት እንዲወጡ የተደረገ ነው። እነዚህ በተለያየ ቦታ ላይ የተለያዩ ውድድሮች የተከናወኑ ክንውኖች ናቸው። ወጪዎቹ ወደ ገጽ 4 እንደገና እንመለስና ወጪዎቹ ወሮ ደስ ይለናቸው። እዚህ ወጪዎች ላይ 1-3 ነጥቦችን እንናገርና ወደ ሌላው ነጥብ እንድንሄድ ጊዜውን ለመቆጠብ ቅድም ገቢውን እንዳልኩት እነዚህ ወጪዎች አንድ በበቂ ተመጣጣኝ ሰነድ የተደገፉ የወሰደው ሰው ግለሰብ ወስጃለሁ ብሎ አክኖሌጅ ያደረገው ግዢዎች ከሆኑ ደግሞ ኢኮኖሚካል በሆኑ 3 እና ከ3 በላይ የፌዴሬሽኑ ግዢ ፖሊሲ በሚያዘው መሰረት የተገዙ የአገልግሎት ግዢዎች ናቸው ወይ የኦዲቱን ጨምሮ ማለት ነው። እንደዚህ የመሳሰሉት ግዢዎች እነዛ መሆናቸውን የስልጣን ውክልናው በሚፈቅደው መሰረት ዴሊጌሽን ፓወሩ ተጠቅመው አፕሮቭ የተደረጉ ናቸው። በ12 ወር ውጭ ውስጥ የወጡ 12 ወር ወደዛ እንደዚህ ያልተዛነፉ ከቶፍ ፖይንት የምንለው ነው። በዛ ውስጥ መውጣታቸውን ለዚህ ጠቅላላ ጉባኤ ማረጋገጥ የኦዲት ነው።
ስለዚህ ከቋሚ ጉዳይ ኮሚቴው የተሰጠ ማለት ነው። ስለዚህ የተወሰኑትን ለማንሳት ያክል የመጀመሪያው ለምሳሌ የስፖርት ትጥቆችን ወይም መሳሪያዎችን ወይም ቱታዎችን በተገቢ ሁኔታ አታከፋፍሉም ለአትሌቶች የሚል ነው። ከዛ ውስጥ በዋነኝነት የተነሳው ለፕሮጀክት የሚሰጠው ትጥቅ በኮንትራቱ ላይ 11 አይነት ትጥቅ ሆኖ ያለ እናንተ እየሰጣችሁ ያላችሁት 6 ወይም 7 አይነት ነው፣ የቀረው የት ሄደ የሚል ነው። ይህንን ካየን በኋላ በአግሪመንቱ መሰረት በዚህ ዓመት የተደረገው 11ዱም አይነት ትጥቅ ለአትሌቶቹ እንዲሰጥ አድርገናል። ስህተት እንደነበረ አይተን ማለት ነው። በኮንትራቱ መሰረት ለፕሮጀክቱ የተባለውትን እንዲሆን አድርገናል። በፊት ለምን ይሄን ያደረጋችሁ ብለን ጽሕፈት ቤት ስንጠይቅ ከአዲዳስ ጋር ያለው አግሪመንት እጃችን ላይ አልደረሰም እና ስንት እንደሚሰጥ አናውቅም፣ በዚህ ሰጥተናል የሚል ነው። ሌሎቹስ የተረፉት የታሉ ሲባል ለምሳሌ ስፓይክ አንዱ ልክ እንደገባን ፌዴሬሽናችን ውስጥ ያለውን ንብረት ኢንቨንተሪ እንዲቆጠር ነው ያደረገው። በደንብ ተቆጥሮ ያሉ ንብረቶች ምን አይነት ትጥቆች አሉ፣ ምን አይነት ንብረት አለ የሚለው ነገር በደንብ በኮሚቴ ተዋቅሮ ተቆጠረ። ከዛ ውስጥ የስፖርት ትጥቆች ብዛት ያላቸው ቢሮ ውስጥ ነበሩ። ስለዚህ ለምሳሌ ስፓይክ ወደ 7000 ስፓይክ ቢሮአችን ውስጥ ነበር ማለት ነው። አንዱ የፕሮጀክት ነው፣ አንዱ ደግሞ ለብሔራዊ ቡድን ተብሎ ይመጣል። በዛ ልክ ነበር። ስለዚህ 7000 ስፓይክ ነበረ። ያንን 7000 ስፓይክ ምንድን ነው ያደረግነው? ኢትዮጵያ አትሌቲክስ ፌዴሬሽን በሚያዘጋጃቸው ውድድሮች ላይ በሙሉ ከ1 እስከ 3 ስለሚወጡት በሻንጣ እያደረግን ሻንጣ ብዛት ያለው አለ፣ ወደ 2000 ሻንጣ አለ። በዚህ አጋጣሚ ጽሕፈት ቤታችን የስቶር ክፍል ንብረቶች በተገቢ ሁኔታ ነው የሚቀመጡት፣ በጣም በተገቢ ሁኔታ። በኋላ እመጣበታለሁ። ያንን ትጥቅ ከ7000 ስፓይኮች ለአትሌቶች በተገቢ ሁኔታ በሽልማት መልክ እንዲሰራጩ አድርገናል ማለት ነው። የትም አልሄዱም ለሚለው ማለት ነው። የቀሩት ትጥቆች የትም እንዳልሄዱ ስቶር ውስጥ እንዳሉ ተረድተናል። ግን ደግሞ ከዚህ ዓመት በኋላ የዚህኛውን ዓመት ትጥቅ ስንሰጥ 6 የነበረው 11 አድርገን ለሰላም ተቃውሞ አለ፣ ድምፅ ታቅቦ። ስለዚህ በሙሉ ድምፅ ቀርቧል ማለት ነው። አመሰግናለሁ። ቀርቧል ማለት ነው። እሺ፣ አሁን የሚቀጥለው አጀንዳችን የ2018 የበጀት ዓመት እቅድና የ5 ዓመት የስትራቴጂ እቅድ ቀርቦ ያው እንወያይበታለን ማለት ነው። ይህንንም አቶ ዮሐንስ እንግዳ እንዲያቀርቡልን በማንኛውም ሰነድ ያለው ፌዴሬሽኑ ከተቋቋመለት ዓላማና ከተቋቋመለት መመሪያ የሚሰራቸውን ስራዎች እንዲሁም ደግሞ እቅዱ መነሻ ያደረጋቸው ጉዳዮችን ያካተተ ነው። ስለዚህ እቅዱ ይሄ እቅድ ሲሰራ መነሻ ሁኔታዎች ታይተዋል። አንደኛው የታየው ጉዳይ አህጉራዊ፣ ሀገራዊ፣ አህጉራዊና ዓለም አቀፍ ሁኔታዎች ተገምግመዋል። ሌላው ደግሞ የወርልድ አትሌቲክስ እስከ 2030 ድረስ ያለው ስትራቴጂክ እቅድ አለ። የወርልድ አትሌቲክስ ስትራቴጂክ እቅድም የኛ የእቅድ አካል ተደርጎ የዓለም አትሌቲክስ ተጠሪ ተቋም እንደመሆናችን መጠን እሱ ለእቅዳችን መነሻ ሆኗል። ሌላው የ8 ዓመቱ ስትራቴጂክ እቅድ አሁን ላይ የተቀረጸ የ5 ዓመቱ ነው። በዚሁ አግባብ እቅዱ ሊወስዶ ተደርጓል ማለት ነው። ስለዚህ ነባራዊ እቅዱ ለመስራት ነባራዊ ሁኔታ ትንተና አናሊሲስ ተሰጥቷል። በተወካይ ምልክት በመልካም አጋጣሚና መስጋት ተዳስሷል። የትኩረት አቅጣጫዎችን ተወስደዋል ማለት ነው። ከዚህ መነሻ በማድረግ ከሶት አናሊሲሱ እዚህ ተቋማዊ የማስፈጸም አቅም፣ የሀብት አጠቃቀምና የአገልግሎት አሰጣጥና ስራ ለማጎልበት በአህጉርና በዓለም አቀፍ ስፖርት ተቋማት የመሪነት ሚና ለማድረስ ስትራቴጂካዊ አጋርነት ማጎልበት፣ ጤናማና ዘላቂ የስፖርት ልማት ፕሮግራሞችን መገንባት የሚሉና ሌሎች በርካታ ጉዳዮችን በትኩረት አቅጣጫነት ተወስዷል። ስለዚህ ለመጀመሪያው ሪፖርቱ በሁለት ዓላማ
ስር በርካታ ግቦች ተካተውበት ነው እቅዱ የታቀደው። የመጀመሪያው በአድሚኒስትሬቲቭ የሚሰራው የአትሌቲክስ ስፖርት በላቀ ደረጃ በማልማት በአህጉርና ዓለም አቀፍ የውድድር መድረኮች ውጤትን በማስመዝገብ የሀገራችን ገጽታ መገንባት ነው። የፌዴሬሽኑ ባሉ የተቋቋመበት ዓላማ በሀገር ውስጥ የአትሌቲክስ ስፖርት ለለማ ዓለም አቀፍ መድረኮች ላይ ተሳትፎ የሀገራችን መልካም ገጽታ መገንባት ነው። ከእነዚህ ስራዎች መካከል አንደኛው የዚህ አካል ግንባታ የአሰራር ስርዓትና መረጃ በማዘመን አገልግሎት አሰጣጣችንን ማሳለፍ ነው። ስለዚህም ጉባኤ ማካሄድ አንዱ እቅድ ነው። ብዙ ጉባኤ አሁን እየተካሄደ ነው ማለት ነው። ሌላው የአሰራር ስርዓቱ የበለጠ ቀልጣፋና ውጤታማ እንዲሁም ደግሞ ሕግን የተከተለ እንዲሆን ማስፈጸሚያ የሚሆን መመሪያዎችን ማዘጋጀት የፌዴሬሽኑ አንዱ ተግባር ነው። በዚህም ነገር በርካታ ተግባራት ተሰጥቷል። ምናልባት ነገ የሚቀርቡ ሰነዶችና ከስትራቴጂክ እቅዱ በኋላ ከኔ ቀጥሎ ዶክተር አበራን ሲያቀርቡ የሚያነሳቸው ጉዳዮች ይኖራሉ። የተሰራ አለ። ሌላው የአሰራር ክፍተቶችን ለመለየት የተሻሻለ ስርዓትን ለመዘርጋት የሪፎርም ጥናት ማካሄድ ነው። ይህም ስራ በአግባቡ ተከናውኖ ምናልባት በነገውለት በሚኖረን የውይይት ጊዜ ሪፎርም ቀርቦ የሚሰጥ ይሆናል። ስለዚህ ተግባሩ ማጠቀ ተግባር ነው። ሌላ ስትራቴጂክ እቅድ መቀለስ ነው። እሱ የ5 ዓመት ስትራቴጂክ እቅድ ተቀልጿል። በወቅቱ ካለው ነባራዊ ሁኔታ በመነሳት የ8 ዓመቱ በ5 ዓመት ቀልሰን ያዘጋጀበት ሁኔታ ስላለ እሱ ቀጥሎ ይቀርባል ማለት ነው። ሌላ አገልግሎት አሰጣጥ ለማዘመን አንደኛው ፌዴሬሽኑ የሚሰራው ስራ አገልግሎት አሰጣጡ 1500 ክፍሎች አገልግሎት አሰጣጥ እንሰጣለን ብለን አስበናል። ከውጭ ጉዞ ጋር ተሳትፎ እንዲሁም ሌሎች ጉዳዮችን በተመለከተ ከዚህ ጋር ተያይዞ ከዚህ በፊት ከነበረው አሰራር በላቀ ደረጃ እንዲሁም ደግሞ የሰው ኃይል ፍልሰትን ሊገታ በሚችል መልኩ ቴክኖሎጂ በማዘመን አሰራር ስርዓቶችን በመዘርጋት የውጭ ሀገር የጉዞ ደብዳቤዎችን ኢሜል ዶክመንቶች ብቻ በማድረግ ከእጅ ንክኪ ነፃ በማድረግ ወደ ዲጂታል መንገድ በመቀየር ስራዎች እየተሰሩ ነው። ከዚህም በላይ በስትራቴጂክ በኩል የተቀመጡ ሀሳቦች ስላሉ ዲጂታላይዝ ሲደረግ እነዚህ ሀሳቦች እና ከፌዴራል ባንክ ሚኒስቴር የተለዩ ጉድለቶችም መፍትሄ ያገኛሉ ማለት ነው። ሌላ ከድጋፍና ክትትል ጋር ተያይዞ በተወሰነ ደረጃ ፌዴሬሽኑ በየቦቱ ክልሎች ስራ አስፈጻሚ ከባለሙያው ጋር በማጣበር ከትጥቅ ስርጭት ጋር ተያይዞ የተሰሩ የድጋፍና የክትትል ስራዎች ተሰርቷል። እሱ ተጠናክሮ የሚቀጥል ይሆናል። ግን በቅርብ ላይ ታቅዶ የተሰራ ስራ ነው ማለት ነው። ሌላ ፌዴሬሽኑ እየሰራ ያለው አንደኛው ተቋሙን ወደ ዘመናዊ አሰራር ለመቀየር የዲጂታል አማራጮችን መጠቀም ነው። ለዚህም ከኢንሳ ጋር በመተባበር እንዲሁም ደግሞ አንዳንድ የመግባቢያ ስምምነቶችን በመፈራረም የአሰራር ስርዓቶቻችንን ወደ ዘመናዊ የመቀየር ተግባራት እየተከናወኑ ነው። በቅርቡ የስምምነት ሰነዶችም የሚፈረሙ ይሆናል ማለት ነው። ስለዚህ በርካታ ስራዎች ወደ ዲጂታል መንገድ የሚሄዱበትና ተቋሙ የሚዘምንበት አሰራር ትኩረት ተሰጥቶ ፌዴሬሽኑ እየሰራ ይገኛል። ስለ ሁሉም እናሰራቸው ማለት ነው። ኦልሞስት ተሰራጭቶ አልቋል። ሁሉም ደርሷል ማለት ነው። ሌላ ቀደም ሲልም ተነስቶ ነበረ። ምናልባት ያው ፌዴሬሽኑ ሲጠናከር የገንዘብ የመግዛት አቅሙ እንደተባለው ዝቅተኛ ሊሆን ይችላል። ለሁሉም ክልሎችና ከተማ አስተዳደር አትሌቲክስ ፌዴሬሽኖች የደሞዝ አለ ድጋፍ ነው የሚያደርገው። ቢሮዎች እንዲኖራቸው ተከፍተው ቢሮዎች እንቅስቃሴ ላይ እንዲሆኑ 10 ሺህ ብር በወር እያደረገ 120 ሺህ ብር ድጋፍ ያደርጋል። ነገር ግን አሁን በሚሻሻል የፋይናንስ መመሪያ ላይ የተወሰነ ለውጥ ይኖራል ብለን እናስባለን። ያው የተቋሙን አቅም መሰረት ተደርጎ ስለዚህ ይሄም እየተያዘ የሚከናወን ተግባር ነው በየበጀት ዓመቱ ማለት ነው። ሌላው ፕሮጀክት ላይ ለሚሰለጥኑ ሰልጣኞች ለ37 ፕሮጀክት ሰልጣኞች የላሉ የተወሰነች ጥቂት ሳንቲም ለወተት ተብሎ የምትሰጣለች እሷም ኦልሞስት ተከናውኗል። ግን አድርገን በእቅድ ስለምንሰራ ነው። ሌላ 9 ማሰልጠኛ ማዕከላት ላይ ለእያንዳንዱ ማሰልጠኛ ማዕከል ያወጣው ውድድር ብዙ ጊዜ ያው የሲኤ ውድድሮች ከአዘጋጅ ሀገር መጥፋት ጋር ተያይዞ እንደ በቀድ ሚዛቸውን ቀደም ሲል ያሳውቁናል። ነገር ግን አዘጋጅ ሀገር ሲጠፋ ውድድሮች ይታጠፋሉ። ምናልባት በቀድ ጊዜው እስካሁን ድረስ የሚኖር አይመስለንም። የሀገር አቋራጭ የአፍሪካ ክሮስ ካንትሪ ላይ ለመሳተፍም እንዲሁ በእቅድ ይዘን ነበረ።
ሌላው እንግዲህ የአብይ ስራ ሂደቱን ለማሳለጥ ደግሞ የሚሰሩ ተቋማዊ ማስፈጸም አቅም፣ ሀብት አጠቃቀም ማጎልበት፣ ሀብት ማሰባሰብ እንዲሁም አገልግሎት አሰጣጣችንን አሰራር ማጎልበት ነው። እነዚህ በድጋፍ የሚሰሩ ስራዎች ናቸው። ከሰው ኃይል ጋር ተያይዞ ከቴክኖሎጂ ከአሰራር ጋር ተያይዞ የምንሰራቸው ስራዎች አሉ። ያው እጃችሁ ላይ እቅዱም ስላለ ነው አለፍ አለፍ የሚሄደው። እቅድም ደግሞ ዳይናሚክ ስለሆነ በሰጡትን ግባት ተጨምሮ ይሻሻል ይቀለስ ሁኔታ ስላለ ነው። ሌላ የንብረት ጥበቃ ደህንነት አስተዳደር በማረጋገጥ የተቋሙን አገልግሎት አሰጣጥ ማሳደግ ነው። ምናልባት ቅድም ፕሬዚዳንታችን ሲናገር እንደነበረው አዲስ ሁለገብ ህንፃ ግንባታን ለማከናወን እስካሁን ድረስ የዘገየበትን ችግር በመፍታት የካርታ ሂደቱን ወደ ዲጂታል በማዞር የአፈር ምርመራ ስራ በመጨረስ አሁን የኮንትራክተር የማወዳደር አማካሪ የማወዳደር ስራዎች እየተጠናቀቁ ያለበት ሂደት ስላለ በተወሰነ ደረጃ በጀት የተያዘበት ሂደት ስላለ ዘንድሮ ይጀምራል ብለን ይሄን ስራ የምናስበው ሁኔታ ላይ ያለው ማለት ነው። ሌላ ያው ሀብት ማሰባሰብ ላይ ከስትራቴጂክ እቅዳችን በመነሳት በርካታ ተግባራትን እናከናውናለን ብለን ይዘናል። ከተለያዩ አማራጮች ገቢዎችን እናገኛለን ብለን ያላቸዋለን። ቀደም ሲል በውል ስምምነት ላይ ያሉ እንደገና እንደ አዲስ የሚሰሩ ስራዎችም አሉ። ከእነሱ ጋር ተያይዞ በርካታ የሀብት ማሰባሰብ ስራዎች ዘንድሮም ታክለው የተወሰኑት የተሳኳሉ፣ የተወሰኑት በሂደት ላይ ያሉበት ሂደት አለ። ስለዚህ እዚህም ላይ በርካታ ተግባራት ተከናውኗል ማለት ነው። ስለዚህ አንደኛ የፋይናንስ አሰራራችንን ለማዘመን የግዢ ስርዓታችንን ወደ ዘመናዊ መንገድ ለመቀየር ትልቁ ስራ እየተሰራ ያለው የግዢ ስርዓቱ ከዚህ ፕሮፎርማና ቀጥታ ግዢ እንዲሁም ደግሞ ከሌሎች ጋር ተያይዞ የመመሪያ የማሻሻል እንዲሁም በተጨማሪ ደግሞ ወደ ኤሌክትሮኒክ ግዢ ስርዓት ኢጂፒ ለመግባት ከመንግስት የግዢ ኤጀንሲ ጋር በመሆን ባለሙያዎችን በማሰልጠን አስፈላጊ ፋሲሊቲዎችን በማሟላት ድሮ ዝም ብለን በእጅ ነው የምንይዘው። የዓለም አትሌቲክስ ያንን አይቀበልም። አሁን ዓለም ወደኛ መጥቶ ያንን መስራት ይችላል፣ ያንን መጠቀም ይችላል። ምክንያቱም ዊንድ ስፒድ አለ፣ ሌላው ሰዓቶቻችን ደግሞ ፕሪሲሽን አለ። ስለዚህ ያንን ዘመናዊ ቴክኖሎጂ ፈጠራን መተግበር ጀምረናል ማለት ነው። አሁን ጫፍ ደረስን ሳይሆን ማለት ነው። ገና ምርመራዎቻችን አሉ፣ ስልጠናዎቻችን አሉ፣ የተለያዩ ነገሮች አሉ። ተግባራዊ ስራ ማዕቀፎችን ማዘጋጀት እና ሌሎችም ከስትራቴጂ እቅዱ የሚጠበቀው ውጤት ምንድን ነው? አንደኛ የፌዴሬሽን ውስጥ ጥንካሬን በመለየት ከዓለም አቀፍና ከሀገራዊ ምርጥ ተሞክሮ የተቀመሩ የለውጥ ግብዓቶችን የያዘ ሀገራዊ ፕሮግራም ማዘጋጀት ነው። ምክንያቱም እንግዲህ ለውጥ ለማምጣት የግድ የራሳችን የትራዲሽናል ትናንትና ያመጣነው ነገር ወደፊት ሊያዛልቀን ወደፊት ሊያስጉዘን አይችልም። የመጀመሪያ ምንድነው? የራሳችን የውስጣችን ያለን ጥንካሬ ምንድነው? ያለን ጉድለት ምንድነው? ሌሎቹ ሴት ደረሱ በምን ደረሱ የሚሉትን ነገሮች ከቀመርን በኋላ ወደፊት የሚያስኬደን ይሆናል ማለት ነው። የለውጥ እንትኑ ማለት ነው። እንግዲህ ያንን አንድ ስትራቴጂ በምንነድፍበት ሰዓት ሀፍቱ ጀስት ሜድ ዋት ጎልስ ፎተናሊስ ምንድነው ጥንካሬያችን፣ ምንድነው ድክመታችን፣ እድልና ስጋቶቻችን፣ ምን አለ ምን የለንም፣ ምንድነው ጉለታችን፣ ከዚህ በፊትስ ጥንካሬዎቻችን ምንድን ናቸው፣ ጉለቶቻችንስ ምንድን ናቸው። ስለዚህ ያንን ወደፊት የሚያስኬደን ነገር ደግሞ ምን አለን፣ ምንስ ስጋት አለ፣ ወደፊት የሚያደናቅፍን ነገር ምን አለ የሚሉትን ነገሮች የግድ ቱ ኮንሲደሬሽን ማስገባት አለብን። ለምሳሌ አንድን ነገር ለመስራት ወይም ደግሞ ወደፊት ለመሄድ ከፈለጉ ምንድነው ጊዜ ውስጥ ያለው፣ ስለዚህ ቢበደርስ ቢከስርስ የሚሉትን ነገሮች ከግምት ውስጥ ማስገባት አለብን። ስለዚህ እነዚህ ስትራቴጂክ እቅድ በምንደርስበት ሰዓት ከዚህ በፊት አሰራሮቻችን ምን ይመስላሉ? አሰራሮቻችን ውስጥ ምን ነበሩ? ጉለቶች፣ ጥንካሬዎቻችንስ ምንድን ናቸው? ጉለቶቻችንስ ምንድን ናቸው? እነዛን ነገሮች ወይም ደግሞ ወደፊት ለመሄድ የሚያስችሉን አስቻይ ነገሮች ምን አሉ የሚሉትን ነገሮች ከግምት ውስጥ ማስገባት መቻል አለብን ማለት ነው። ስለዚህ የመጀመሪያው እንግዲህ 9 ማዕቀፎች ላይ 9 ምሰሶዎች ላይ ነው ሁሌም
ምርኩዞቻችን ወይም ደግሞ ምሰሶችን ወይም ደግሞ አንድን የስፖርት እድገት በምንለካበት ሰዓት 9 ምሰሶችን ከግምት ውስጥ ማስገባት አለብን ማለት ነው። የመጀመሪያ ተቋማዊ የማስፈጸም አቅም ነው። እንዴት ነው ውስጣችን የማስፈጸም አቅማችን ምን ይመስላል? እንግዲህ እዚህ ውስጥ ስትሬንግዛችን ምን ይመስላል? ጥንካሬዎች፣ አንደኛ መንግስት የአትሌቲክስ ዘርፉን ለማሻሻል ለመደገፍ ያለ ግልጸኝነት አቋም አይታችኋል። አሁን ባለፈው ውድድር የብሮንዝ ሌቭሉን ውድድር በምናዘጋጅበት ሰዓት መንግስት ምን ያክል እንደተረባረበ ታያላችሁ። ዳትስ የመጀመሪያ ስትሬንግዝ ነው። መንግስት ምን ያክል ለስፖርቱ ያለው ጥንካሬ ወይም ደግሞ ያለው ፍላጎት ነው። በአሁኑ ሰዓት በአዲስ አበባ በክልሎችም እየተገነቡ ያሉት የስፖርት መሰረተ ልማቶች የመንግስትን ፍላጎት የህዝብን ፍላጎት ያሳያል ማለት ነው። የመጀመሪያ ጥንካሬ ያ ነው። ሁለተኛ የፌዴሬሽኑ ስራ አስፈጻሚ አካላት ለለውጡ የተሻለ ደረጃ ያላቸው ከፍተኛ ፍላጎት እንግዲህ ባለፈው ዝግጅት ላይ በምታይበት ሰዓት ዓመት በዓል እንኳን አብዛኛዎቹ ሰዎች ቤት አሏል። ምክንያቱም ያ ምንድን ነው ዳትስ ዲ ስትሬንግዝ ዳት ያ ኢንተርናል ስትሬንግዝ ያንን አንድ ስፖርታችንን ወደፊት ለመውሰድ ገንዘባቸው አይደለም ሺዎችን ማስተዳደር ይችላል። ቤተሰቦቻቸውን ለዓመት በዓል ቦታ ላለመስጠት አይደለም፣ ለስፖርት ያላቸው ፍላጎት ነው። ስለዚህ እያንዳንዱ ጊዜያቸውን ገንዘባቸውን መስዋዕት የሚያደርጉት ለስፖርቱ ያላቸው ፍላጎት ነው ማለት ነው። ሶስተኛ ውጤታማ ስራ ለመዘርጋት ተቋም መልሶ ለመገንባት አመራሩ ያለው ዝግጁ ናቸው። ለመለወጥ ራሱን መስዋዕት ለማድረግ ያለ ኃላፊዎች ናቸው ማለት ነው። ዊክነሳችንን በምናይበት ሰዓት አንደኛ አሁን ያለው የፌዴሬሽኑ መዋቅራዊ ሀገራዊ ተልዕኮን በአግባቡ ለመወጣት የሚያስችል መልኩ አለመደራጀት ነው። ዳትስ ዋይ ሪፎርም አስፈላጊ ነው የተባለበት ዋና ምክንያት አሁን ያለው አደረጃጀት ብዙ ጉድለቶች አሉት። ብዙ መዋቅራዊ ነገሮች ያስፈልጋሉ። ብዙ የበደሉ ነገሮች አሉ። ለምሳሌ በአደረጃጀት ደረጃ ብዙ የሚጎሉ ሌሎች ከውጭ ማስገባት የሚያስፈልጉ የአቅም ግንባታ የሚፈልጉ ነገሮች አሉ። በቂ ፕሮፌሽናል ሰራተኛ አኖራችንና ባሉ ሰራተኞች ላይ የምታይ ማስፈጸም ብቃት ክፍተቶች አሉ። በፋይናንስ በንብረት አስተዳደርና በአገልግሎት አሰጣጥ ላይ ግልጽነት፣ ተጠያቂነት ሲፈርበት አሰራር አለመኖሩ እንግዲህ ብዙ ጊዜ ወሬ ይወራሉ። በውጭ በኩል በብዙ ነገሮች ይነሳሉ። ዛናት ምንድነው ግልጸኝነት የለም የሚሉ